ሰላም ጤና ይስጥልኝ የቀለኛ አካዳሚ ቤተሰቦች፣ ዛሬ ደግሞ የኮምፒውተር ሳይንስ ኤግዚት ኤግዛም ጥያቄዎችን አናላይስ ሰመሪ ይዘንላችሁ መጥተናል። ይህን ሰመሪ ሲዘጋጅ ከተለያዩ ካለፉ ዓመቶች ዳታ ሴት ወይም ደግሞ ከነበሩ ጥያቄዎች ላይ አሰስ በማድረግ ወይም ደግሞ አናላይስ በማድረግ የተሰራ ነው ማለት ነው። ለእናንተ ስትራቴጂካሊ ወይም ደግሞ እንድታነቡ ይረዳችኋል በሚል የተዘጋጀ ነው። ምዝገባ ተጀመረ። ለኤግዚት ኤግዛም ተፈታኞች አካውንቲንግ ኤንድ ፋይናንስ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ኢኮኖሚክስ፣ ማናጅመንት እና ነርሲንግ በእናንተ ተደጋጋሚ ጥያቄ መሰረት ከላይ የተጠቀሱትን ዲፓርትመንቶች ኦንላይን ወይም ፕራይቬት ጥናት ጀምረናል። ምስል ብሎ በዚህ የኦንላይን ጥናት ምን ያገኙበታል? ልዩ ልዩ ማቴሪያሎች በፒፒቲ፣ ፒዲኤፍ እና ወርድ በግልጽ በአማርኛ ማብራሪያ በየጊዜው የሚዘጋጁ አዳዲስ ጥያቄዎችን በአጭር ጊዜ ፈተናውን በሙሉ የራስ መተማመን ያለምንም ስጋት 100% የሚሰሩበትን ስልቶችና ቴክኒኮችን ለማዳረስ ወራት የሚፈጅባችሁን ብዛት ያላቸውን ኮርሶች ከእኛ ጋር በፍጥነት በትኩረትና በቅልጥፍና ከእኛ ጋር ሆናችሁ በተጠና መልኩ ጋይስ ስሙኝማ፣ ይሄ ከቪቪአይፒም በላይ ነው። እንደ ሌሎች ብዙ ብር ጠይቀን ያልሆነና ጥራት የሌለው ነገር አናቀርብም። በፍጹም ከላይ የተጠቀሱትንና መሰል እገዛዎችን ለወራት ለእናንተ ለማድረስ ስንዘጋጅ ባለው የረቂቅ ሰክሰስ ኦንላይን ስተዲ ያገኛሉ። ለመመዝገብ ለ150 ብር በቴሌብር አሊያም ሲቢኢ ክፍያውን ከፈጸማችሁ በኋላ ክፍያውን መፈጸማችሁን ማረጋገጫ ስክሪንሻት ከታች በምትመለከቱት ቀለሜ ሰፖርት የቴሌግራም አካውንት ይላኩ። የቴሌብር ስልክ ከታች የምትመለከቱት 0991182353 በሲቢኢ 1265980076 ከነዚህ አካውንቶች ውጭ ሌሎቹ ፌክ ናቸው፣ እንዳትሸወዱ። የሚመጣላችሁ ስም ዳንኤል አወቀ የሚል ሁለቱም በዳንኤል ስም ያለ ነው። በቡድን ለምትመጡ የ50% ቅናሽ፣ አንድ ሰው 3 ሰዎችን ካስመዘገበ ወይም ሌሎችን ኢንቫይት ካደረገ 50% ቅናሽ ያለው ሲሆን ከዛ በላይ የጋበዘ ኢንቫይት ያደረገ 25% ድረስ ቅናሽ ይኖረዋል። ሁሌ እንደምንለው ከእናንተ የምንፈልገው ጥረታችሁን ለስኬታችሁ ነው። ረቂቅ ሰክሰስ ቱቶሪያል የቀለሜ አካዳሚ እህት ድርጅት። እናመሰግናለን። ሲዘጋጅ የተለያዩ ዓመቶች በተደጋጋሚ ከየት ወጣ ከየትኛው ቶፒክ ብዙ ጊዜ እየወጣ ነው ብዙ ይወጣል የሚለውን ነው ይዘንላችሁ የመጣ ነው ማለት ነው። ቀለሜ አካዳሚ የቴሌግራም ቻናል ካልተቀላቀላችሁ አሁኑኑ ከታች በምትመለከቱት ሊንክ አሁኑኑ ይቀላቀሉ። የተለያዩ ፋይሎችን እንዲሁም ደግሞ የተለያዩ የምታነባቸው ማቴሪያሎችን፣ ጥያቄዎችን እዛ ላይ እየለቀቅን ነውና በየጊዜው አዳዲስ ትምህርታዊ ነገሮችን ከፈለጋችሁ ቀለሜ አካዳሚ አሁኑኑ በቴሌግራም ይቀላቀሉ። ከኮምፒውተር ሳይንስ ውስጥ ኮምፒውተር ሴኩሪቲ የሚባለው ሲም ወይም ኮርሶች ውስጥ ምን ቶፒክን ያጠቃልላል፣ ከዛ ውስጥ በብዛት ምን ይወጣል ብለን ስንመለከት ከፋፍለን ነው በሶስት የምናያቸው። ከዚህም በኋላ ላሉት በጣም ብዙ የሚወጣበት ሃይ ፎከስ የሚደረግበት፣ መካከለኛ ከሃይ ፎከስ ይልቅ ትንሽ ናቸው፣ ከዛ ሲነጻጽር ሪላቲቭሊ አነስተኛ ናቸው ግን ብዙም ይወጣል። ሊሚትድ ደግሞ አንዳንዴ 1-2 ጣል የሚያደርጉባቸው ጥያቄዎች ናቸው ማለት ነው። በሶስት ቦታ ከፋፍለን ነው የምንመለከተው። ሃይ ፎከስ፣ ሞዴሬት ፎከስ፣ ሊሚትድ ወይም ለስ ፍሪኩዌንት በት ስቲል ቴስትድ፣ ስቲል ይወጡበታል ግን ለስ ፍሪኩዌንት የሆኑ። ኮምፒውተር ሴኩሪቲ ላይ ሃይ ፎከስ የሚደረግበት vulnerabilities and attacks or SQL ላይ XSS brute force buffer overflow interception 28% ከቨረብል ነው ወይም ከቨር ይደረጋል። ክሪፕቶግራፊ or symmetric versus asymmetric AES rounds RSA modules ወይም ሞጁለስ ኪስ ዲጂታል ሲግኔቸር እስከ 22% ከቨረብል ነው። አክሰስ ኮንትሮል ሞዴልስ ኤንድ ፕሪንሲፕልስ ማክ ዳክ RBAC ሊስት ፕሪቪሌጅ
ኤ ወይም 3ኤ የሚባሉት 18% ከቨረብል ነው ማለት ነው። ሞጃሊቲ ፎከስ የሚደረግበት ደግሞ መካከለኛው ዳታቤዝ ኤንድ ኦፕሬቲንግ ሲስተም ሴኩሪቲ፣ ኢንፈረንስ ኮንትሮል፣ ትረስትድ ኦኤስ፣ ኢቫሉዌሽን ክራይቴሪያ እስከ 15% ከቨረብል ነው። ሴኩሪቲ ሰርቪስስ ኤንድ ማልዌር ሲአይኤ ትሬድ ሲአይኤ ብለን የምናውቃቸው በአጽሮተ ቃል ቫይረስስ፣ ወርምስ፣ ትሮጃንስ እስከ 12% ኮምፒውተር ሴኩሪቲ ላይ ከቨረብል ነው ይሄ ቶፒክ ማለት ነው። ፎከስ ብታደረጉት ሁለቱ ላይ ሃይ ፎከስ እና ሞዴሬት ላይ በደንብ ፎከስ ብታደረጉ። ሊሚትድ ደግሞ ስንመለከት ኔትወርክ ፕሮቴክሽን ሜካኒዝሞች መንገዶቹ ፋየርዋልስ፣ አይዲኤስ፣ ቪፒኤን እነዚህም በደንብ አድምታችሁ ሶስቱን የጠቀስናቸውን ብትመለከቷቸው ቀለል ይላል ማለት ነው ለማንበብ። አብዛኞቻችሁ የትኛውን ላንብብ ምን ላንብብ የሚል ቴንሽን ላይ ነው መጀመሪያ ኤግዚት ጥናት ሲጀምርና እነዚህ የምንሰራላችሁ አናላይዝ ቪዲዮዎች ለእናንተ ጠቃሚ ነው ብለን መሰረቱን የሚጥል ነው ስራዎችን ያቀልላችኋል ብለን ስለምናስብ በዚህ መሰረት ይህን ሮድማፕ ወይም ደግሞ ይህንን ካርታ በመጠቀም መንገዱን ብትከተሉ ወይም ብትቀጥሉ አንብባችሁን እርግጠኛ ነን የሚወድቅ ተማሪ አይኖርም። ኤግዛም ፓተርኑን ደግሞ ስንመለከት ኤግዛም ፓተርን ዶሚናንት ቲም ዶሚናንት ብዙ ጊዜ ዶሚናንት የሚወጡ ቲሞች አይደንቲፋይንግ ኤንድ ሚቲጌቲንግ ስፔሲፊክ ሳይበር አታክ ኤንድ አንደርስታንዲንግ ማቴማቲካል ፋውንዴሽን ኦፍ ኢንክሪፕሽን ይሄ ቶፒክ ዶሚናንትሊ ሁልጊዜ ዶሚናንትሊ የሚወጣበት ነው። ኩዌሽን ታይፑ ስንመለከት ሚክስ ኦፍ ዲፊኒሽን ቤዝድ ላይ ያደርጉ ሚክስ ቅልቅል የሆኑ ናቸው። ዲፊኒሽን ቤዝድ ዲፋይኒንግ ቨልነራቢሊቲዎችን ዲፋይን ማድረግ ኤንድ ሴናሪዮ ቤዝድ ዲተርማይኒንግ ዊች ሴኩሪቲ ሰርቪስ ኢዝ ቫዮሌትድ። ይሄኛው ኩዌሽን ታይፖች ምን አይነት ኩዌሽን ታይፖች ይወጡበታል የሚለው ነው። ኤግዛም ስትራክቸር ስንመለከት ሲግኒፊካንት ኢንፋሲስ ኦን ቴክኒካል ስታንዳርድስ ላይክ ኤኢኤስ ስትራክቸር ኤንድ አርኤስኤ ካልኩሌሽንስ ሪኮመንድ የምናደርጋችሁ አስ ኤ ሪኮመንዴሽን prioritize the mechanics of AES and RSA and distinguish clearly between discretionary and mandatory access control። እነዚህ access control የሚባሉ ሁለት ታይፖች በደንብ ዲፕሊ ማስተር ብታውቋቸው ዲፕሊ። ሌላኛው ቲም ደግሞ ኮምፓይለር ዲዛይን የሚባለው ነው። ሃይ ፎከስ የሚደረግበት ስንመለከት ፓርሲንግ ቴክኒክ ፓርስ የሚደረግባቸው ቴክኒኮች ቶፕ ዳውን፣ በተም አፕ፣ ሽፍት ሪዲዩስ፣ ኤልኤልኤል ኦር ኤልአር ሃንድል የሚባሉ 30% ፎከስብል ናቸው ከቨረብል ናቸው። ኮምፓይለር ፌዝ ኤንድ አውትፑትስ ሌክሲካል፣ ሲንታክስ፣ ሴማንቲክ፣ ሴንቴሲስ የሚባሉ 25% ከቨረብል ናቸው። ሲንታክስ፣ ዳይሬክትድ ትራንስሌሽን ኤንድ አትሪቢዩትስ፣ ሴንቴሳይዝድ ቨርስስ ኢንሄሪትድ እነዚህን ቨርስስ እያደረጋችሁ ዲፈረንሽታቸውን ዋት ኢዝ ዘ ዲፈረንስ ቢትዊን እንደዚህ አይነት ጥያቄዎች ናቸውና ዲፈረንሽት እያደረጋችሁ ቨርስስ ብትመለከቷቸው። ሞጃሊቲ ደግሞ ፎከስ የሚደረግባቸው ኮድ ኦፕቲማይዜሽን፣ ታክ፣ ዴት ኮድ ሞሽን፣ ዲኤጂኤስ፣ ስትሪንግዝ ሪዳክሽን እስከ 15% ከቨረብል ነው። ረንታይም ኢንቫይሮንመንት ኤንድ ሲምቦል ቴብል ስንመለከት አክቲቬሽን ሪካርድስ፣ ፓራሜትር ፓሲንግ እስከ 10%። ሊሚትድሊ ደግሞ ብዙም ቴስት የማይደረጉ ግን 1-2-3 ጥያቄዎች የማይጠፉባቸው ኮምፓይሊንግ ቱልስ ኤንድ ስታቲክ ቼኪንግ ኤልኢኤክስ YACC ሊንከር ሎደር እስከ 5% ከቨረብል ናቸው። ችላ ባትሏቸው እነዚህንም ጥሩ ነው። አስ ሰመሪ ደግሞ ዶሚናንት ቲሞች ዶሚናንትሊ የማይቀሩ ተብሎ የሚታሰቡ የማይቀሩ ጥያቄዎች ቴክኒካል ሜካኒክስ ኦፍ ግራመር ሪኮግኒሽን ኤንድ ኢንተርናል ፍሎ ኦፍ ኮምፓይሌሽን ፌዝስ እነዚህ ልብ ብላችሁ ተመልከቱ። ኩዌሽን ታይፖችን ስንመለከት ኮንሰፕቹዋል ሎጂክ ኦፍ ፓርሰር ኤንድ ቴክኒካል ካልኩሌሽን ቶክን ካውንትስ ግራመር ተርሚናልስ እነዚህ ምን አይነት ጥያቄ ይወጡበታል ብለን ስንመለከት ነው። እንደዚህ አይነት ጥያቄዎች ይበዛሉ። ቴክኒካል ካልኩሌሽኖች ያሉበት ኮንሰፕቹዋል ኮንሰፕቱን ብትይዙ። ኤግዛም ስትራክቸር ስንመለከት ፎከስ ሄቪሊ ኦን ፍሮንት ኢንድ ሌክሲካል ቱ ሴማንቲክ ኦፍ ኮምፓይለር ፍሮንት ኢንዱ ላይ ፎከስ ያደርጋል። ሪኮመንድ የምናደርጋችሁ ደግሞ ማስተር ሽፍት ሪዲዩስ አክሽን ኤንድ ስፔሲፊክ ታስክ ኦፍ ኢች ኮምፓይለር ፌዝስ። ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ይሄ ዳይሬክት ፐርክሽን እያልን ከዛ መልሶ ይሄ ዳይሬክት ፐርክሽን ምን ያህል ትሪኪ ነው፣ ሸዋጅ ነው፣ ሃርድ፣ ሚዲየም ወይስ ሎው፣ እንዴት ነው፣ ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዘነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ የቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። ቀለሜ አካዳሚ በሌላ ቻናል እንዳትታለሉ። ይሄኛው ቀለሜ አካዳሚ ኤ ብሎ ኬ ነው
የምትመለከቱት ነው። ሊንኩን እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ ለእናንተ ሰጀስት እናደርጋለን። እንዲሁ እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩን ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ፣ እኛ እንድንረዳችሁ፣ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቱብ ባሻገር ቴሌግራምን ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉን። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። The third one is Computer Organization and Architecture ወይም COA የሚባለው ኮርስ ላይ ሃይ ፎከስ በደንብ ፎከስ የሚደረገው CPU ኦፕሬሽን ኤንድ ሬጂስተር ትራንስፈር፣ PC IR MAR ፌች ዲኮድ ኤክሰኪዩት እነዚህ 25% ከበረብል ናቸው። ዲጂታል ሎጂክ ኤንድ ኮምቢኔሽናል ሰርኪዩትስ ጌትስ MUX ዲኮደርስ ፍሊፕ ፍሎፕስ እነዚህ እስከ 20% ፎከሰብል ናቸው። ሜሞሪ ሄራርኪ ኤንድ ካች ማፒንግ ሂት ሬሾ ራይትስ ፖሊሲስ LRU እስከ 20% ፎከሰብል ናቸው። ሞደሬትሊ ፎከስ የሚደረጉባቸው ደግሞ IO ሲስተም ወይም IOS ኤንድ ዳታ ትራንስፈር DMA ፕሮግራምድ IO ኢንተራፕትስ እስከ 18% በመካከለኛ ደረጃ ፎከስ ይደረግባቸዋል። ዳታ ሪፕሬዘንቴሽን 2S ኮምፕሊመንት BCD ፍሎቲንግ ፖይንት ሄክሳዴሲማል እስከ 10% ፎከስ ይደረግባቸዋል። እነዚህ ሁለቱን እጅግ በጣም ፎከስ ማድረግ አለባቸው ማለት ነው ኮምፒውተር ኦርጋናይዜሽን ኤንድ አርኪቴክቸር ላይ። ሊሚትድሊ ደግሞ less frequent but still tested architecture comparison and parallelism RISC versus SISC ፍሊንስ ክላሲፊኬሽን ክላሲፋይ የሚደረጉትን ክላሲፊኬሽኖችን በደንብ ብትይዙ እስከ 7% ከበረብል ነው። ኤግዛም ፓተርን ሰመሪው ስንመለከት ዶሚናንት ቲሞች አሉ በደንብ ሁልጊዜ በየአመቱ ያልቀሩ አሰስ ያደረግናቸው እንደ ሰመሪ ስናይ ሁልጊዜ ያገኘናቸው ሎው ሌቭል ዳታ ሙቭመንት ቢትዊን ሃርድዌር ኮምፖነንትስ ኤንድ ቢናሪ ሎጂክ። ኩዌሽን ታይፖችን ስንመለከት ካልኩሌሽን ቤዝድ ናቸው አብዛኛው ጊዜ። ባይናሪ ኮንቨርዥኖች አሉ፣ ሂት ሬሾ ኤንድ ኮንሰፕቹዋሊ ስለ ሬጂስተር ሮሎች ሚናዎች። እንዲሁም ደግሞ ፎከስ ኦሪየንቴሽን ስንመለከት ፎከስ የሚደረግባቸው ዲፕሊ ቴዎሬቲካሊ ሪጋርዲንግ ሃርድዌር ስትራክቸሩን ዲፕሊ የሚወጣበት ፓርት ነው። ሪኮመንድ የምናደርጋቸው ኢንሹር ፕሮፊሽንሲ ኢን ኢንስትራክሽን ሳይክል ማይክሮ ኦፕሬሽንስ ኤንድ ካች ማፒንግ ቴክኒክስ የሚባለው ኤሪያ ላይ ትኩረታችሁን ስጡ። ኮምፒውተር ፕሮግራሚንግ ኦር C++ ስንመለከት ሃይሊ ፎከስ የሚደረግበት ኮንትሮል ስትራክቸርስ ኤንድ ሉፕስ፣ ፋይል ፎር ዱ ሃይል ስዊች ብሬክ ኦር ኮንቲኒው እነዚህ በጣም ብዙ ፐርሰንት የሚይዙት 35% ከቨረብል ናቸው። አሬስ ኤንድ ስትሪንግስ ዲክላሬሽን ኢንዲስስ ስትሪንግ CMP ነል ተርሚኔተር እስከ 20% ፎከሰብል ናቸው ከቨረብል ናቸው። ፈንክሽንስ ኤንድ ስኮፕ ፓራሜተርስ ፓስ ባይ ቫሊዩ ኦር ሪፈረንስ ሪከርሽን እስከ 20% ፎከሰብል አድረስ የሚደረጉ ናቸው ማለት ነው። ሞደሬትሊ ፎከስ የሚደረጉ ደግሞ ፖይንተሮች፣ ዳይናሚክ ሜሞሪ አድረስስ፣ ዲፈረንስስ፣ ኒው ኦር ዲሌት የሚባሉ ኪወርዶችን እነዚህ ፎከስ ብታደረጉ በደንብ ቤዚክ ኤንድ ሲንታክስ፣ ዳታ ታይፕ፣ ኦፕሬተር፣ IO ኦብጀክት፣ ሊንከሮችን በደንብ ብትይዙ በደንብ ኮንሰፕቹዋሊ ብታጠኗቸው። ሰመሪ ስንሰጣችሁ ደግሞ እንዳጠቃላይ ዶሚናንት ቲሞች አውትፑት ፕሪዲክሽን ቤዝድ ኦን ኮምፕሌክስ ኢንክሪመንት ኦር ዲክሪመንት ኦፕሬተር ኤንድ ሉፕ ነስቲንግ። ኩዌሽን ታይፖቹን ክሊኒካል ሴናሪዮ ቤዝድ ሴናሪዮ የሚበዛባቸዋል። ሴናሪዮም እንደሆነ የምታውቁ ይመስለኛል። ትሬሲንግ ኮድ ኤንድ ዴፊኒሽን ቤዝድ። ኤግዛም ስትራክቸሩን ስንመለከት ሄቪ ኢንፋሲስ ኦን ፕሪዲክቲንግ ቫሊዩ አፍተር ፖይንተር ኤንድ አሬ ማኒፑሌሽን። እንደ ሪኮመንዴሽን የምንሰጣችሁ ሪኮመንድ የምናደርጋችሁ ፕራዮሪታይዝ ትሬሲንግ ኔስትድ ሉፕ ኤንድ አንደርስታንዲንግ ፖይንተር ዲፍረንሲንግ ሎጂክ። እነዚህ ላይ ይህ አሁን የነገርኳችሁ ላይ ደግሞ ይበልጥ ፎከስ ብታደርጉ ጥሩ ነው። እንግዲህ ውድ የቀለሜ አካዳሚ ቤተሰቦች እስካሁን ከኛ ጋር አብራችሁ ከሆናችሁ እርግጠኛ ነኝ ቪዲዮ ተመችቷችሁ ነው የቆያችሁት።
ስለዚህ ቤተሰብ ከታች የላይክ ምልክቷን በተኗን አንድ ጠቅ በማድረግ እንዲሁም ሰብስክራይብ በማድረግ የደውል ምልክቱን በመጫን የተለያዩ ኤግዛም ጥያቄዎች፣ የተለያዩ ትምህርታዊ መረጃዎች በየጊዜው ሲለቀቁ እናንተ ኖቲፊኬሽን እንዲገባላችሁ ወደ እናንተ ቶሎ እንዲደርስ የደውል ምልክቷን መጫን አትርሱ። የቴሌግራም ቻናላችንን ቀለሜ አካዳሚ ከታች የምትመለከቱት ሊንክ ካልተቀላቀላችሁ አሁኑን ይቀላቀሉ። የተለያዩ ጥያቄዎች፣ ማቴሪያሎች፣ በየጊዜው የሚለቃቸው መረጃዎች እያመለጣችሁ ነው እና አሁኑ በፍጥነት ይቀላቀሉ። ሌላኛው አውቶማታ ኤንድ ኮምፕሌክሲቲ ቲዮሪ የሚባለው ኮርስ ሃይሊ ፎከስ የሚደረገው ቲዩሪንግ ማሽን፣ ቲፕስ፣ ኮምፖነንትስ፣ ሄልቲንግ ፕሮብለም እነዚህ 25% ሙሉ ከቨረብል ናቸው፣ ፎከስ ይደረግባቸዋል። ግራመርስ ኤንድ ላንጉጅ፣ ክሮምስኪ ሄራርኪ፣ ሬጉላር፣ ሲኤፍጂ፣ ሲኤንኤፍ፣ ጂኤንኤፍ የሚባሉት ላይ በጣም ብዙ ጊዜ ብዙ የሚቅባቸው ናቸው ማለት ነው 25%። ፋይናይት አውቶማታ ኤንድ ሬጉላር ኤክስፕሬሽን፣ ዲኤፍኤ፣ ኤንኤፍኤ፣ ክሎዥር ፕሮፐርቲስ እስከ 20% ትኩረት የሚሰጣቸው ፎከስ የሚደረግባቸው ናቸው። ሞዴሬት ፎከስ የሚደረግባቸው ደግሞ ኮምፕሌክሲቲ ክላስስ፣ ፒ፣ ኤንፒ፣ ኤንፒ ኮምፕሊትስ፣ ፖሊኖሚያል ታይም እስከ 15% ከቨረብል ናቸው። ፑሽ ዳውን አውቶማታ ስንመለከት ስታክስ፣ ሚሞሪ ዲፈረንሲዬሽን እነዚህ ላይ በደንብ ፎከስ ይደረጋል። እስከ 10%ችም ከቨር ይደረግባቸዋል። እንግዲህ እነዚህን አሰስ ካደረግናቸው ናቸው። ለምሳሌ 2017 ላይ ቢያንስ 5-6 ጥያቄ ወጡበታል። 2016 ላይ 4-3 ግን ፎከስ ይደረጋል፣ አያልፉትም ለማለት ነው። ሊሚትድሊ ደግሞ ለስ ፍሪኬንት አንዳንድ የሚወጡባቸው ደግሞ ሴት ቲዮሪ ኤንድ ፎርማል ፕሩፍስ፣ ካርዲናሊቲ፣ ካርቴዥያን ፕሮዳክት፣ ኮንትራዲክሽን የሚባሉ ቶፒኮችን ሌስሊ ወይም ደግሞ እምብዛም ፎከስ ያደረግባቸው ግን 1-2 ጥያቄዎች አታጡ። ኤግዛም ፓተርን ሰመሪ ስንመለከት ዶሚናንት ሲሞች ዲተርማይኒንግ ዊች ማሽን ሪኮግናይዝድ ዊች ላንጉጅ ክላስ ኤንድ ፎርማል ዴፊኒሽን ኦፍ ዲስ ማሽን ታፕሎችን ፎርማል ዴፊኒሽኖች ነው ብትይዙ ታነቡ። ኮንሰፕቱን ኩዌሽን ታይፑ ምን አይነት ጥያቄ ይወጣል የምትሉ ከሆነ ኮንሰፕቹዋሊ ናቸው። አይደንቲፋይንግ ላንጉጅ ሬጉላሪቲ ኤንድ ዴፊኒሽን ቤዝድ ፎርማል 5 or 7 ታፕሎቹን ፎከስ ኦሪየንቴሽን ስንመለከት ሃይሊ ቴዎሬቲካል ማቴማቲካል ሎጂኮች ቴዎሬቲካል ዊዝ ማቴማቲካል ሎጂኮች ላይ ፎከስ ይደረጋል በደንብ። እንደ ሪኮመንድ ደግሞ በመጨረሻ መስጣችሁ ሪኮመንድ እናደርጋችሁ ሚሞራይዝ ክሮምስኪ ወይም ክሮምስኪ ሄራርኪ የሚባለውን ቴብል ሚሞራይዝ ማድረግ አለባችሁ። ማስታወስ ማብላላት አለባችሁ፣ ማስታወስ አለባችሁ። በደንብ ትኩረት ስጡት። ላንጉጅ፣ ግራመር፣ አውቶሜሽን as it is the most recurring technical team። ዳታ ኮሚኒኬሽን ኤንድ ኔትወርኪንግ ስንመለከት ሃይሊ ፎከስ የሚደረገው አይፒ አድረሲንግ ኤንድ ሰብኔቲንግ IPv4 CIDR ዩዘብል ሆስትስ ማስክስ እስከ 35% ፎከሰብል ነው። OSI ኤንድ TCP or IP ሞዴል ላየሮች ስንመለከት ሪስፖንሲቢሊቲ ኢንካፕሱሌሽን እነዚህ በደንብ 30% ያህል ፎከስ የሚደረግባቸው ናቸው። እንግዲህ OSI እና OSI ስንት ላየሮች እንዳሉ አንዱ ከአንዱ እንዴት እንደሚለይ የትኛው ላየር ፍሬም እንዳለው እነዚህን በደንብ ጥንቅቅ አድርጋችሁ መያዝ አለባችሁ። ቲሲፒም እንደዛው ስንት ላየሮች እንዳሉ። ኔትወርክ ፕሮቶኮሎች ስንመለከት ኔትወርክ ፕሮቶኮሎችም DHCP፣ ARP፣ DNS፣ ICMP፣ HTTP፣ FTP እነዚህም ዲፕሊ ማወቅ አለባችሁ፣ ምክንያቱም ሁሌም አይቀሩም እነዚህ። ሞዳሊቲ ፎከስ ደግሞ ስንመለከት ሞዳሊቲ ፎከስ የሚደረግባቸው ኔትወርክ ቶፖሎጂስ ኤንድ ስታንዳርድስ፣ በስ፣ ስታር፣ መሽ፣ አርፓኔት፣ ዴጁር እነዚህ ቶፖሎጂዎች አሉ። እነዚህ ቶፖሎጂዎች ጠንቅቃችሁ ኮንሰፕቹዋሊ መያዝ አለባችሁ። 10% ፎከሰብል ናቸው፣ ከቨረብል ናቸው። ትራንስሚሽን ሚዲያ ኤንድ ኢምፓየርመንትስ፣ ፋይበር፣ UTP፣ ጂተር፣ አቴኑዌሽን፣ ኖይዝ እነዚህ እስከ 10% ፎከሰብል ናቸው። ኤግዛም ፓተርን ወይም ሰመሪ ስንሰጣቸው በመጨረሻ ዶሚናንት ቲም የሚወጡባቸው ፕራክቲካል ሰብኔት ማስኪንግ ማድረግም ካልኩሌሽኑን ኤንድ ሶርስ ቱ ዴስቲኔሽን ዴሊቨሪ ፍሎውን ከመነሻው እስከ መጨረሻ ያለው። ኩዌሽን ታይፖቹ ካልኩሌሽን ቤዝድ፣ ሰብኔት ሆስት ሬንጆች ኤንድ አፕሊኬሽን ቤዝድ ቹዚንግ ፕሮቶኮሎችን በደንብ ፎከስ ያደርግባቸዋል። ፎከስ ኦሪየንቴሽን ስንመለከት ፕሮብለም ሶልቪንግ ኢን ኔትወርክ ኮንፊጉሬሽን። ሪኮመንድ ስናደርጋቸው በመጨረሻ ኢንሹር ዩ ካን ካልኩሌት ዩዘብል ሆስትስ። ዩዘብል ሆስትን ካልኩሌት እንደምታደርጉ እርግጠኛ መሆን አለባችሁ። ሆስቶችን በተደጋጋሚ ስለሚወጡ ነው። ምን ያህል ሆስት አለው? 2^-2 ይህን ታውቁታላችሁ። ኤንድ ብሮድካስት አድረስስ ፎር ኤኒ ጊቨን CIDR ማስክ። ዳታ ስትራክቸር ኤንድ አልጎሪዝም DSA ይህን ኮርስ ስንመለከት ሃይሊ ፎከስ የሚደረግበት ትሪስ ኤንድ BSTs፣ ትራቨርሳልስ፣ ኢን፣ ፕሪ፣ ፖስት፣ ኦርደር እነዚህ ኖድ ፕሮፐርቲስ፣ AVR 25% ሙሉ ፎከስ ይደረግበታል። ሶርቲንግ አልጎሪዝም፣ በብል ኩዊክ፣ መርጅ፣ ሰሌክሽን፣ ኮምፕሌክሲቲ 22% ሙሉ ፎከስ ይደረግበታል። ሊነር ስትራክቸርስ፣ ስታክ ኤንድ ኪውስ፣ ፑሽ፣ ፖፕ፣ ኢን ኩዊክ፣ ዲኩዊክ፣ ሊፎ፣ ፊፎ እስከ 20% ፎከሰብል አድረሰብል ነው። ሞዴሬት ፎከስ የሚደረግበት ስንመለከት አልጎሪዝም አናላይዝ፣ ቢግ ኦ፣ ስፔስ ታይም ኮምፕሌክሲቲ፣ ግሮዝ ሬት እስከ 18%፣
ሰርችንግ ኤንድ ሃሽንግ፣ ባይናሪ ቨርሰስ ሊነር ሰርች፣ ኮሊዥን ሃንድሊንግ። እነዚህ ይህ ኮርስ እና አውቶማታ በደንብ ፎከስ የሚደረግባቸው ናቸው በይበል። ምክንያቱም ኮምፒውተር ሳይንስ ተማሪ ሆናችሁ እነዚህን እንዲሁም ኔትወርኪንግን ማስክ ማድረግ በደንብ ማወቅ አለባችሁ። ካሪኩለሙም ያንን እንድታውቁ ስለሚፈልግ ነው ማለት ነው። ፓተርን ሰመሪ ስንመለከት ዶሚናንት ቲሞች ማይቀሩ ሲኩዌንሻል ስታክ ኪዩ ኦፕሬሽን ኤንድ ሪዛልቲንግ ዳታ ስቴትስ። ኩዌሽን ታይፖች ስንመለከት ኮንሰፕቹዋሊ ነው ሎጂክ ኦፍ ኤዲቲኤስ ኤንድ ፕሮብለም ሶልቪንግ ካልኩሌቲንግ ሶርትድ አሬ ስቴትስ። ኤግዛም ስትራክቸሩ ስንመለከት ሄቪ ፎከስ ኦን ፐርፎርማንስ ቢግ ኦ አክሮስ ዲፍረንት ስትራክቸር። በመጨረሻም ሪኮመንድ የምናደርጋችሁ ደግሞ ቢኤስቲ ላይ ማስተር ብታደረጉ ኢንኦርደር ትራቨርሳል ኤንድ አሲምፕቶቲክ ኮምፕሌክሲቲ ፎር ሰርችንግ እና ሶርቲንግ አልጎሪዝም ላይ ማስተር ብታደረጉ። ሌላኛው ዳታቤዝ ሲስተም የሚባለው ኮርስ ጋር ሃይሊ ፎከስ የሚደረገው ኖርማላይዜሽን 1ኤፍ 2ኤንኤፍ 3ኤንኤፍ የሚባሉ አላለ ቢሲኤንኤፍ ፋንክሽናል ዲፔንደንሲዎቻቸው 28% ፎከሰብል ነው። ትራንዛክሽን ማኔጅመንት ኤንድ ኮንከረንሲ አሲድ ሎክስ ዴድሎክ ፌሎር እነዚህ 25% ያህል ፎከሰብል ነው። ዳታቤዝ አርኪቴክቸር ኤንድ ኤስኪዩኤል ኮንሰፕቹዋል ሌቭል ዲዲኤል ዲኤምኤል ኮማንዶችን ፎከስ የሚደረግባቸው ናቸው። ሞደሬትሊ ፎከስ የሚደረግበት ዳታቤዝ ዲዛይን ኤንድ ኢአር ሞዴሊንግ አትሪቢዩትስ ኪስ ኢንቲቲስ ሪሌሽንሽፕ እስከ 15% ፎከሰብል ነው። አድቫንስድ ሞዴል ኤንድ ኢንቴግሪቲ ዲስትሪቢዩትድ ኦብጀክት ኦሪየንትድ ኢንቴግሪቲ ሩል እነዚህ ሃይሊ ፎከስ የሚደረግባቸው እስከ 12% ፎከስ የሚደረግባቸው ናቸው። ሰመሪ ስንሰጣችሁ ፓተርን የኤግዛም ፓተርኑ ዶሚናንት ቲሞች ማይጠፉ ሜንቴኒንግ ዳታ ኮንሲስተንሲ ስሩ ኖርማላይዜሽን ኤንድ ሃንድሊንግ ትራንዛክሽን አኖማሊስ ላይክ ደርቲ ሪድስ። ይህን ቶፒክ እንዳትፋቱት። ኩዌሽን ታይፕ ኮንሰፕቹዋል ኢንቴግሪቲ ሩሎች ኤንድ ፕራክቲካል ኤስኪዩኤል አናላይሲስ። ፎከስ ኦሪየንቴሽኑ ቲዎሪ ሄቪ ሪጋርዲንግ ዳታቤዝ ስቴትስ ኤንድ ኮንከረንሲ ሎጂክ። ሪኮመንድ የምናደርጋችሁ ፎከስ ኦን አይደንቲፋይንግ ፓርሻል ኤንድ ትራንሲቲቭ ዲፔንደንሲስ ቱ ሪዞልቭ 2ኤንኤፍ 3ኤንኤፍ ቫዮሌሽን። ሌላኛው ኮርስ ዲዛይን ኤንድ አናላይዝ አልጎሪዝም ሃይሊ ፎከስ የሚደረግበት ግሪዲ አልጎሪዝም ኤምኤስቲ፣ ፕሪም፣ ክሩስካ፣ ሃፍመን፣ ክናፕሳክ፣ ዲጂከስትራ የሚባሉ እነዚህ ፎርሞች ናቸው። የአልጎሪዝም ፎርሙላዎች የፎርሙላ ክሬት ያደረጉ ወይም ደግሞ ፎርሙላዎች ናቸው። እነዚህ 30% ከቨረብል ነው። አልጎሪዝም ኮምፕሌክሲቲ ኤንድ ኖቴሽን ቢግ ኦ ማስተር ተርም አፐር ባውንድ 25% ድረስ ፎከሰብል ነው። ዳይናሚክ ፕሮግራሚንግ ኦፕቲማሊቲ ፕሪንሲፕል ኤልሲኤስ መልቲስቴጅ ግራፍ ኦፒኤስቲ 20% ድረስ አድረሰብል ፎከሰብል ነው። ሞደሬትሊ ፎከስ የሚደረግበት ባክትራኪንግ ኤንድ ብራንች ኤንድ ባውንድ ኤን ኩዊንስ ቲኤስፒ ስቴት ስፔስ ትሪስ 15% ድረስ ፎከሰብል ነው። ግራፍ ትራቨርሳልስ ኤንድ ኮኔክቲቪቲ ዲኤፍኤስ ቢኤፍኤስ አርቲኩሌሽንስ ፖይንት እነዚህ 10% ድረስ ፎከሰብል ናቸው፣ አድረስ የሚደረጉ ናቸው። ኤግዛም ፓተርን ሰመሪ ስንመለከት ዶሚናንት ቲሞች ሰሌክቲንግ ደ ሞስት ኤፊሽንት አልጎሪዝም ስትራቴጂ ግሪዲ ቨርሰስ ዲፒ ፎር ኦፕቲማይዜሽን ፕሮብለም። ኩዌሽን ታይፕ ካልኩሌሽን ቤዝድ ድራይቪንግ ታይም ኮምፕሌክሲቲ ኤንድ ፕሮብለም ሶልቪንግ ፋይንዲንግ ኤምኤስቲ ኤጅ። ፎከስ ኦሪየንቴሽን ስንሰጣችሁ ኦፕቲማይዜሽን ድራይቭን ሴናሪዮ ቤዝድ የሆኑ ነገሮችን በደንብ ትኩረት ስጡና አንብቡ። በመጨረሻ ሪኮመንድ ስንሰጣችሁ እዚህ ኮርስ ላይ ኮንክሪት ኦን ደ ማስተር ቴረም ፎር ሶልቪንግ ሪካረንስስ ኤንድ ስቴፕ ባይ ስቴፕ ፕሪም አልጎሪዝም ኤክሴኪዩሽን። ደረጃ በደረጃ ያሉ የአልጎሪዝም ስቴፖችን ኤክሴኪዩሽን ወዮችን መንገዶችን ትኩረት ሰጥታችሁ ልብ ብላችሁ ተመልከቱ። መረሳት የሌለባቸው ቶፒኮች ናቸው። አናዘር ዋን ኢዝ ኢንትሮዳክሽን ቱ ኤአይ ሃይሊ ፎከስ የሚደረግበት ሰርች አልጎሪዝም ፒኤፍኤስ ዲኤፍኤስ ኤ አስተር ኤክስ ሂውሪስቲክ ሚኒማክስ ሂል ክሊምቢንግ 28% ድረስ ፎከስ ይደረግበታል። ኤጀንት ኮንሰፕትስ ኤንድ ኢንቫይሮንመንትስ ሪፍሌክስ ጎል ዩቲሊቲስ ኦብዘርቫቢሊቲ 25% ድረስ ፎከሰብል ነው። ናውሌጅ ሪፕሬዘንቴሽን ኤንድ ሎጂክ ኤፍኦኤል ኳንቲፋየርስ ኢንፈረንስ 20% ድረስ ፎከሰብል ነው። ሞዴሬት ፎከስ ስንመለከት ማሽን ለርኒንግ ሱፐርቫይዝድ አንሱፐርቫይዝድ ሪንፎርስመንት ኒውራል ኔትወርክስ እስከ 15% ድረስ። ኤአይ አፕሊኬሽንስ ኤንድ ኢቲክስ ኤንኤልፒ ሮቦቲክስ ቪዥን ቢያዝ ሎስ ህጎቹን በደንብ ጠንቅቃችሁ ማየት አለባችሁ። ኤግዛም ፓተርን ሰመሪ ሲሰጣችሁ ዶሚናንት ቲም ዶሚናንትሊ ካራክተራይዚንግ ኢንቫይሮንመንትስ ኤንድ ሰሌክቲንግ ደ ኮሬክት ሰርች ስትራቴጂ ፎር አን ኤጀንት። ኩዌሽን ታይፖቹ ኮንሰፕቹዋል ናቸው ብዙዎቹ። አይደንቲፋይንግ ኤጀንት ታይፖቹን አይደንቲፋይ ማድረግ አለባችሁ። ኤንድ ፎርማት ትራንስሌሽን ኤፍኦኤል ትራንስሌት ማድረግ አለባችሁ። ፎከስ ኦሪየንቴሽን ፎከስ የሚደረግባቸው ኦሪየንቴሽን ሲሰጣችሁ ራሽናሊቲ ኤንድ ሎጂክ ቤዝድ ፕሮብለም ሶልቪንግ። እንደ መጨረሻ ላይ ደግሞ ሪኮመንድ የምናደርጋችሁ ፎከስ ኦን ፒኢኤስ ፍሬምወርክ ፎር ኤጀንት አናላይሲስ ኤንድ ዲፍረንስ ቢትዊን አድሚሰብል ኤንድ ኮንሲስተንት ሂውሪስቲክ። እነዚህ ላይ በደንብ ልብ ብላችሁ
ጊዜ ወስዳችሁ ማንበብ አለበት። ኔትወርክ ኤንድ ሲስተም አድሚኒስትሬሽን የሚባለው ኮርስ ላይ ስንመጣ ደግሞ ሃይሊ ፎከስ የሚደረግበት ኦፕሬቲንግ ሲስተም አድሚን፣ ቡትስ ፕሮሰስ፣ ሼል፣ ከርነል፣ ራን ሌቨልስ ፕሮሰስ 28% ድረስ ፎከሰብል ነው። ሲስተም ሴኩሪቲ ኤንድ ፕሮቴክሽን፣ ኤሲኤል፣ ኤስኤስኤች፣ ፋየርዎል፣ ራዲየስ ኦዲቲንግ እነዚህም 22% ድረስ ፎከሰብል ነው። አክቲቭ ዳይሬክቶሪ ኤንድ ዩዘር ማኔጅመንት፣ ፎረስትስ፣ ዶሜንስ፣ ኮታስ፣ ሼል እስከ 18% ድረስ ፎከሰብል ነው። ትኩረት መስጠት አለባቸው። ሞደሬትሊ ፎከስ የሚደረጉት አድሚኒስትሬሽን ታስክ የአድሚኒስትሬሽን ታስኮች እና ሮላቸው ሚናቸው፣ ዩዘር ማኔጅመንት፣ ዳታ ሴንተር ኢቲክስ እስከ 15% ፎከስ ናቸው። ኔትወርኪንግ ቱልስ ኤንድ ትራብል ሹቲንግ፣ ፒንግ፣ ትራሰርት፣ ኔትስታት፣ ኤአርፒ እስከ 12% ድረስ ፎከሰብል ናቸው። ሊሚትሊ ደግሞ በትንሹ ፎከስ የሚደረግባቸው ባክአፕ ኤንድ ሪከቨሪ፣ ፉል ኢንክሪመንታል፣ ዲፍረንሻል እስከ 5% ድረስ ፎከሰብል ነው። ኤግዛም ፓተርን የሚሰጣችሁ ደግሞ እንዴት ማንበብ አለባችሁ የሚለውን ነገር ዶሚናንት ቲሞች የማይቀሩ ሊነክስ ኮማንድ ላይን፣ ፕሮፊሽንሲ ኤንድ አክቲቭ ዳይሬክቶሪ ስትራክቸር። ኩዌሽን ታይፖቹ አፕሊኬሽን ቤዝድ፣ አይደንቲፋይንግ ዊች ቱል ቱ ዩዝ ኤንድ ሴናሪዮ ቤዝድ፣ ሲስተም ፌለር ሪከቨሪ። ፎከስ ኦሪየንቴሽን ስንመለከት ፕራክቲካል ሲቹዌሽንስ ሪጋርዲንግ ሰርቨር ሜንቴናንስ። ሌላኛው እንደ ሪኮመንድ የምሰጣችሁ ደግሞ ስቱደንትስ መስት ቢ ኮምፎርታብል ዊዝ ሊኑክስ ፋይል ፐርሚሽን፣ ከነዚህ ጋር መስማማትና በደንብ መረዳት አለባችሁ። ሲኤች ሞድ ምን እንደሆነ ኤንድ አክቲቭ ዳይሬክቶሪ ሂራርኪዎችን፣ ስኪማ፣ ፎረስት ትሪ፣ ዶሜን፣ ይህም በደንብ ትኩረት መስጠት አለባችሁ፣ ልብ ማለት አለባችሁ። ኦብጀክት ኦሪየንትድ ፕሮግራሚንግ ኦኦፒ ስንመለከት ሃይሊ ፎከስ የሚደረግበት ኮር ኦኦፒ ፕሪንሲፕል፣ ኢንሄሪታንስ፣ ፖሊሞርፊዝም፣ ኢንካፕሱሌሽን፣ አብስትራክሽን። ይሄ ኮምፒውተር ሳይንስ ሆናችሁ አለማወቅ የሚከብድ ወይም ደግሞ ቤዚክ ስኪል የሚባሉ ቤዚክ ናውሌጅ የሚባሉ ነገሮች ናቸው። ማወቅ ያለባችሁ ግዴታ ናቸው። 35% ብዙ የሚወጣበት ነው። ሜቶድስ ኤንድ ቢሄቪየር ስንመለከት ኦቨርሎዲንግ ቨርሰስ ኦቨርራይዲንግ፣ ስታቲክ፣ ኮንስትራክተር 20% ድረስ ፎከሰብል ናቸው። ኤክሰፕሽን ሃንድሊንግ ስንመለከት ቼክድ፣ አንቼክድ፣ ትራይካች፣ ፋይናሊ፣ ስሩ የሚባሉ ኪወርዶችን ወይም ኪዎችን መለየትና ኮንሰፕቹዋሊ መረዳት አለባችሁ። ሞዴሬትሊ ፎከስ የሚደረግባቸው ኮሌክሽን፣ ፍሬምወርክ፣ ሊስት፣ ሴት፣ ማፕ፣ ሃሽ፣ አይተሬሽን እስከ 15% ከቨረብል ናቸው። ጃቫ ኢንቫይሮንመንት ኤንድ ሲንታክስ፣ ጄቪኤም፣ ጂአይቲ፣ ፓኬጅ፣ ሚሞሪ፣ አድረስስ እነዚህ እስከ 10% ፎከሰብል ናቸው። ሊሚትድ ደግሞ ኢነም ሜተድ ኤንድ ቤዚክ ሲንታክስ፣ ኦርዲናል ዲፎልት ቫሊዩስ እስከ 5% ፎከሰብል ናቸው። ፓተርኖች ሲሰጣችሁ እንዴት ማንበብ አለባችሁ? ዶሚናንት ቲም ዲስቲንጉሽን ቢትዊን ዲፈረንት ፎርምስ ኦፍ ፖሊሞርፊዝም ኤንድ ላይፍ ሳይክል ኦፍ ኤክሰፕሽን ብሎክስ፣ እነዚህም ዲፍረንሽት እያደረጋችሁ መመልከት አለባችሁ። ኩዌሽን ታይፖቹ ኮንሰፕቹዋል ናቸው። አይደንቲፋይንግ ኦኦፒ ፕሪንሲፕል ኢን ኮድ፣ በኮድ ውስጥ አይደንቲፋይ ማድረግ ወይም ይሄ ኮድ ምንድን ነው፣ እዚህ ኮድ ጋር የጎደለው ምንድን ነው የተባላችሁ የምጠይቁት ኤግዚት ላይ። ኤንድ ዲፊኒሽን ቤዝድ ፎከስ ኦሪየንቴሽኑ ደግሞ ቲዮሪ ኦፍ ኦብጀክት ኢንተራክሽን፣ እዚህ ላይ ፎከስ ይደረጋል ይህን ቶፒክ። ሶ እንደ መጨረሻ ሪኮመንድ የምናደርጋችሁ ማስተር ደ ኤክሲኪዩሽን ኦርደር ኦፍ ደ ፋይናሊ ብሎክ፣ ፋይናሊ ብሎኩን ኤክሲኪዩሽን ኦርደሩን ማስተር ማድረግ አለባችሁ። ኤንድ ደ ዲፍረንስ ቢትዊን ቼክድ ኤንድ ረንታይም ኤክሰፕሽንስ። ኦፕሬቲንግ ሲስተም ላይ ሃይሊ አድረሰብል ወይም ፎከስ የሚደረገው ሲፒዩ ስኬጁሊንግ፣ ኤፍሲኤፍኤስ፣ ኤስጂኤፍ፣ አርአር፣ ፕራዮሪቲ፣ ስሮፑትስ ካልኩሌሽንስ 30% ድረስ ፎከሰብል ነው። ሜሞሪ ማኔጅመንት፣ ፔጂንግ፣ ስዋፒንግ፣ ፍራግሜንቴሽን፣ ፔድ ፎልትስ፣ ኤልአርኤዩ 25% ድረስ ፎከሰብል አድረሰብል ነው። ፕሮሰስ ኤንድ ትሪድ ማኔጅመንት፣ ስቴትስ፣ ፒሲቢ፣ ኮንቴክስት ስዊችንግ፣ አይፒሲ 20% ድረስ ፎከሰብል ነው። ዴድሎክ ኦር ሙቹዋል ኤክስክሉሽን፣ ሰርኩላር ዌይት፣ ፕሪቨንሽን፣ አቮይደንስ እነዚህ ደግሞ ሞደሬትሊ ፎከስ የሚደረግባቸው 15% ድረስ ፎከሰብል ነው። ፋይል ኤንድ ዲቫይስ ማኔጅመንት፣ አይኦ ኦር ኢንፑት አውትፑት ኮንትሮለር፣ አክሰስ ሜቶድ እነዚህ እስከ 10% ሞደሬትሊ የሚወጡባቸው ናቸው። በደንብ ፎከስ አድርጉ ወይም ትኩረት ስጡ ማለት ነው። ፓተርኑ ሲሰጣችሁ እንዴት ማንበብ አለባችሁ ወይም እንዴት ብታነቡ ይጠቅማችኋል? ዶሚናንት ቲሞች ወይም ዶሚናንትሊ የሚወጡባቸው ቶፒኮች ካልኩሌቲንግ አቨሬጅ ዌይቲንግ ታይም ፎር ስኬጁሊንግ አልጎሪዝም ኤንድ አይደንቲፋይንግ ፔጅ ሪፕሌስመንት አውትካሞችን። ኩዌሽን ታይፕ ካልኩሌሽን ቤዝድ ነው። ጋንት ቻርት ታውቁታላችሁ። ኤንድ ኮንሰፕቹዋል ስቴት ትራንዚሽን፣ ፎከስ ኦሪየንቴሽን፣ ፌር አሎኬሽን ኦፍ ሲስተም ሪሶርስስ። እንደ ሪኮመንድ የምሰጣችሁ ሪኮመንዴሽን ፕራዮሪታይዝ ራውንድ ሮቢን ታይም ኳንተም ካልኩሌሽንስ ኤንድ ዘ ፎር ነሰሰሪ ኮንዲሽንስ ፎር ዴድሎክ። ሌላኛው ሶፍትዌር ኢንጂነሪንግ ሃይሊ ፎከስ የሚደረግበት ፕሮሰስ ሞዴልስ፣ ዋተርፎል፣ ስፓይራል፣ ኢንክሪመንታል፣ አጃይል፣ ራድ የሚባሉ ፕሮሰስ ሞዴሎችን ለይታችሁ ዲፈረንሽት እያደረጋችሁ ቨርሰስ መመልከት አለባችሁ። 30% ያህል ፎከሰብል አድረሰብል ናቸው። ሪኳየርመንት ኢንጂነሪንግ ፋንክሽናል፣ ነን ፋንክሽናል፣ ኤስአርኤስ፣ ጃጅ፣ ኤሌክትሪሽን 25% ድረስ ፎከሰብል ነው። ዩኤምኤል ሞዴሊንግ፣ ዩዝ ኬስ፣ ክላስ፣ ሲኩዌንስ፣ አክቲቪቲ ዲያግራም እነዚህም ዲያግራሞች ብዙ ጊዜ የሚያወዛግቡ ናቸው። ለይታችሁ ማወቅ አለባችሁ። ሞዴሬትሊ ፎከስ የሚደረጉባቸው ሶፍትዌር ቴስቲንግ፣
ብላክ ዋይት ቦክስ፣ ዩኒት ኢንተግሬሽን፣ አክሰፕታንስ እስከ 15% ሞዴሬትሊ ፎከስ ይደረግባቸዋል። ሲስተም ዲዛይንስ ኤንድ ማኔጅመንት ኤስዲኤም ወይም ካፕሊንግ፣ ኮሂዥን፣ ሪስክ፣ ኤፍቢኤም ሜትሪክስ እነዚህ እስከ 10% ድረስ ፎከስብል አድረሰብል ናቸው። ኤግዛም ፓተርኑ ስነግራችሁ በምን መንገድ ብታነቡ ዶሚናንት ቲሞቹን አይደንቲፋይንግ አክተርስ ዩዝ ኬስ ፍሮም ሲስተም ዲስክሪፕሽንስ ኤንድ ቹዚንግ ደ ኮሬክት ኤስዲኤልሲ ሞዴል ይህንን ቶፒክ ማየት አለባችሁ። ኩዌሽን ታይፖቹ ሴናሪዮ ቤዝድ ናቸው። አብዛኛው ጊዜ ቹዚንግ ዲዛይን ሞዴል ለዛ ሴናሪዮ የሚሆን የትኛውን ሞዴል ትመርጣላችሁ ብለው የሚጠይቁት። ኤንድ ዴፊኔሽን ቤዝድ የሆኑ ነው። ፎከስ ኦሪየንቴሽን ሲሰጣችሁ ፕራክቲካል ፕሮጀክት ማኔጅመንት ኤንድ ዶኪሜንቴሽን ስታንዳርድ። እንደ ሪኮሜንዴሽን የሚሰጣችሁ ደግሞ ፎከስ ኦን the differences between aggregation and composition in UML and risk mitigation strategies. The last one is web programming ነው። highly ፎከስ የሚደረግበት HTML and DOM structure, tags, document types, windows, document object 30% coverable ነው። PHP and server side logic, SQL and or XSS prevention, sessions, cookies, RS 25% coverable ነው። JavaScript, function, scope, let or var, event loop, DOM manipulation, maths functions እነዚህ እስከ 25% ድረስ ፎከስብል አድረስ የሚደረጉ ናቸው። ሞዴሬትሊ ፎከስ የሚደረግባቸው CSS and styling, selectors, specifying, z index, linking እስከ 15% ድረስ። ዌብ ቤዚክስ፣ ዩዘር ኤጀንትስ፣ ብራውዘርስ versus servers ይህ ደግሞ 5% ድረስ ፎከስ ይደረግበታል። ብዙም ግን አያወጣበትም። ብዙም ባትጨናነቁበት ግን ተውት ማለት አይደለም። ኤግዛም ፓተርን ሰመን ሲሰጣችሁ ደግሞ እንዴት ብታነቡ ለእናንተ ቀለል ይላል ሲነግራችሁ ዶሚናንት ቲሞች ዶሚናንትሊ ሴኩሪቲ ኢን ዌብ ፎርምስ ፕሪቨንቲንግ SQLi ኤንድ ጃቫስክሪፕት ስኮፕ ሩሎችን ፎከስ ብታደረጉበት። ኩዌሽን ታይፖቹ ክሊኒካል ናቸው። ኮድ ስኒፔትስ ፎር አውትፑት የሆነ ኮድ ይሰጣችኋል። ለዛ ኮድ ስኒፔት አውትፑቱ ወይም አውትፑቱን ምረጡ። የትኛው ነው የሚሆነው ትክክለኛው ምረጡ። ኮድ ላይ ፎከስ ማድረግ አለባችሁ። ኤንድ ዴፊኔሽን ቤዝድ ፎከስ ኦሪየንቴሽን ስንመለከት ሞደርን ሴኪዩር ዲቨሎፕመንት ፕራክቲስስ እንደ ሪኮመንድ የምንሰጣችሁ ፕራዮሪታይዝ አንደርስታንዲንግ PHP ሴሽንስ ስታርት ኤንድ ስፔሲፋይንግ ኦፍ CSS ሰሌክተር። እነዚህ ብዙ ጊዜ ተማሪዎች የሚሳሳቷቸው ናቸው። ስታርት ሴሽን ብለው ያመጡታል ቀይረው፣ ግን ሴሽን ስታርት ይሄ ኢንድ በደንብ ለይታችሁ ፎከስ አድርገታችሁ በደንብ ለይታችሁ እና ኮንሰፕቹዋሊ ዘልቋችሁ ገብታችሁ ብትማሩት ለእናንተ መልካም ነው። የዛሬው አናላይሳችን ከነፈካታ አንጋዶ ማቴ ከኛ ጋር ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ከታች ላይክ አድርጓት በተናል ከኛ ጋር ሆኑ። ወደ እናንተ ቶሎ ኖቲፊኬሽን እንዲገባላችሁ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ደግሞ የቴሌግራም ቻናል ካልተቀላቀላችሁ አሁኑም ተቀላቀሉ። በጣም መዓት ነገር ብዙ ነገር እያመለጣችሁ ነው። ስዌር ቱ ጋድ ጥያቄዎችን እንለቃለን፣ ማቴሪያል እንለቃለን። ጥያቄና አስተያየት ካላችሁ ሀሳብ ካላችሁ የጠየቃችሁን ጥያቄ ፈልገን ሲክ አርግተን ዲፕሊ የከበዳችሁን ነገር ፈልገን አፈላልገን ለእናንተ እነሆ እንላለን፣ ፈልገን እንሰጣችኋለን። ቻናላችንን ይቀላቀሉ፣ ከኛ ጋር ይሁኑ። ቀለሜ አካዳሚ ዛሬም በጥረት ነገን በስኬት። ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ይሄ ዳይሬክት ፐርክሽን እያልን ከዛ መልሶ ይሄ ዳይሬክት ፐርክሽን ምን ያህል ትሪኪ ነው፣ ሸዋጅ ነው፣ ሃርድ ሚዲየም ወይስ ሎው፣ እንዴት ነው ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዘነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ የቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። ቀለሜ አካዳሚ በሌላ ቻናል እንዳትታለሉ። ይሄኛው ቀለሜ አካዳሚ ኤ ብሎ ኬ ነው የምትመለከቱት ነው። ሊንኩም እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ ለእናንተ ሰጀስት እናደርጋለን። እንዲሁ እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩ ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ እኛ እንድንረዳችሁ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። Welcome to Volume 3, DJ Luna, Dallas.
እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስትገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቱብ ባሻገር ቴሌግራም ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉ። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ።